ማሮቼ ውዶቼ ደህና አደራችሁ፣ ሰላም አደራችሁልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ረፋድ እንግዲህ ይህን ይመስላል። የደከመኝ ከውዶች ምንም ሳልሰራ ደከመኝ። ገና ነኝ፣ ገና እየጀመርኩ ነው። አሁን 7 ሰዓት ሊሆን 10 ደቂቃ ቀርቷል ማለት ነው እላችኋለሁ ውዶች። ይህን ይመስላል ጫካችን፣ መንደራችን፣ ሰፈራችን እልም ያለ ጫካ ቦታ ነው ያለ ነው ማለት ነው። ሀላይን የሚባለው ይሄ ነው። ሀላይን የሚባለው ጫካ ቦታ ነው። ብታዩት ጠቅሎ ዛፍ የበዛበት ነው። የተሙር ዛፍ የበዛበት ነው እላችኋለሁ ማሮችዬ፣ ውዶችዬ፣ ፍቅሮችዬ ይህን ይመስላል እያችሁት። ዋው! እኔ ላጸዳ ነው፣ ውጭ ላይ ነው ያለሁት። ላጸዳ ዳዳዳ እላችኋለሁ ውዶችዬ፣ ማሮችዬ፣ ይሄ ፍቅሮችዬ። ስራ ጠግረራ ማለት እንደዚህ ነው። አያችሁ ማሮችዬ። ይህ ቤት ደግሞ የተዘጋ ነው። 3 ቤት የተዘጋጋ ነው። ያላችሁ የተዘጋጋ ነው። በጣም ያስፈራል። ብታዩት በጣም ነው የሚያስፈራ። እኔ ግን አልከፍትም፣ ምን አገባኝ እላችኋለሁ የኔ ፍቅሮች፣ የኔ ማሮችዬ። እግዚአብሔር እሱ ይጠበቀን እንጂ ከባድ ነው እኮ ማርያምን፣ በጣም ከባድ ነው። አይገርምም? አይ ጉድ! የራሴን እንጀራ ቢሰጠኝ ምን አለ ፈጣሪ። የራሳችን እንጀራ ይስጠን ፈጣሪ። ይኸውላችሁ በዚህ በጓሮም ተከራይቷል ማለት ነው ማሮችዬ፣ ውዶችዬ። ይህን ይመስላል እንግዲህ የእኛ መንደር እና የእኛ አካባቢ ማለት ነው። አሁን ሴትዮዋ የለችም፣ አቤቷ ሄዳለች። እርቧት በሌሊት ሄደች። አሁን እደውልላታለሁ ስራ ስጨርስ ማለት ነው። መታ ይዘኝ ትሄዳለች ማለት ነው ውዶችዬ። ይኸውላችሁ ይሄ እራሱ የተከራየ ነው፣ የእነሱ ግቢ ነው፣ የተከራየ ነው ማሮችዬ፣ ውዶችዬ፣ ፍቅሮችዬ። ይኸውላችሁ እንግዲህ ይሄ ደግሞ ምግብ የሚሰራበት የነበረ በፊት ማለት ነው። ምግብ የሚሰራበት የነበረ ነው አለች ሴትዮዋ ማለት ነው። አሁን ግን የሚሰራበት የለም፣ ሰው ስለሌለው ማለት ነው። ይሄ አታክልቱ ውሃ አይጠጣም። በቃ አታክልት የሚያጠጣው ልጅ ተይዞ ሄዷል ተይዞ፣ ሾርጣ ይዞተኝ እላችኋለሁ የኔ ፍቅሮች፣ ሾርጣ ይዞት ልጁ ሄዷለኝ እና የሚያጠጣው ሰው የለም፣ ታሰረ ማለት ነው። አያችሁ። አሁን ወደ ምን ሄዳለሁ? ወደ ጽዳት ትንሽ ነው የቀረኝ። አሁን ላጸዳዳና ከሆኑን አርጌ ጽድድት አርጌ ልጠብቃት ሴትዮዋን ማለት ነው። እኔ ፍቅሮች እወዳችኋለሁ፣ አከብራችኋለሁ። ባይ ሰብስክራይብ ስለምታረጉ ስለምታበረታቱ እወዳችኋለሁ። ከልቤ ነው የምወዳችሁ።